መቼም ከተረፈ በደንብ ነው ከት የሚደረገው። ኤኒክሱን ቻናል እየገባችሁ የዳኒሮስ ፋሚሊዎች ሰብስክራይብ አድርጉለት። ይመችሻለሽ። ከረዥም ጊዜ በኋላ ኔክሶ ተመልሷል። በቲቪ ላይ ጉማ አዋርድ አይተን ነበረ እና እስኪ ትንሽ ስለሱ ደግሞ ንገረን። አዎ ጉማ አዋርድ በጣም ታዋቂና ብዙ አርቲስቶች የሚመጡበት እና ብዙ አክተር እና አክትረሶች በጣም በፊልም ኢንዱስትሪ ውስጥ ያሉ እንዳለ በሚባል ደረጃ የሚመጡበት አዋርድ ነው እና የሚሸለሙበት ነው እና በኢትዮጵያ ውስጥ ትልቁ አዋርድ ነው ስገምት እስከዛሬ ድረስ 11ኛ ዓመቱን ነው የሚያከብረው በዚህ ዓመት እና ለሱ ፕሮግራም እኔና አቤል ቪዲዮ ልንቀርጽ ጉዞ ጀመርን ማለት ነው። እና ፕሮግራሙ የተዘጋጀው በአድዋ ድል መታሰቢያ የሆነ ሆል ነበረ። መጀመሪያ የኔና የአቤል ስራ አዋርዱን መስበር ነው። አዋርዱን መስበር ሳይሆን መስበር ሳይሆን ከዚህ በፊት እሱ አዋርድ ለመስበር ሞክሯል። የቲክቶክ ክሬቲቭ አዋርድ ቪዲዮን ላላያችሁት ዲስክሪፕሽን ያስቀምጥላችኋለሁ ገብታችሁት። እሱ በቃ አዋርድ ምናምን ሲል ስበር ነው የሚለው። ሰርግ አድርገው እንዴ ብቻ እንስበር ምናምን ያለኝ አልነገርኩትም። ኢንቪቴሽን ካርድ ባይዘው ኢንቪቴሽን ካርድ ተልኮልኝ ኢንቪቴሽን ካርድ ተላከልን ምናምን ነገር ለዛ ነው የሄድነው እና በር አካባቢ በጣም ኃይለኛ ፍተሻ ነው። ከዛ በኋላ ተፈተሽ ምናምን ነገር ገባን። ውስጥ ከገባን አላማችን ሰው እያገኘ ፎቶ መነሳትና ቪዲዮ መስራት ብቻ። ከዛ በኋላ በመጀመሪያ ማን እናገኝላቸዋለን? ዳኒሮስትን አግኝተነው አዋራነው። እንዴት ነህ? ዩቲዩበር ነኝና ካለ ዲሲፕሊንና ኮንሲስተንሲ ነው። ኢትዮጵያ ውስጥ ባለ ያልተለመደ አይነት ኮንቴንት የምትሰሪ ከሆነ ሰው ጋር የምትደርስበት በቀላሉ መድረስ ትችላለህ። ዋናው ደግሞ ጊቭ አፕ ሳታደርግ በጣም ብዙ ቪዲዮዎችን ቶሎ አፕሎድ ማድረግ ነው። ከዛ ዲሲፕሊን ኮንሲስተንሲ ራሱ በራሱ ሰዓት ይይዛል። ጸዴ ነገር ብቻ መስራት ነው ያረዳልሽ። አመሰግናለሁ። እኔ ኔክሶ እባላለሁ። ኤኒክሱን ቻናል እየገባችሁ የዳኒሮስ ፋሚሊዎች ሰብስክራይብ አድርጉለት። ይመችሻል። ከዛ በኋላ ማን እናገኛለን? ሜላትን ሴቶች ድራማ ላይ የምታውቁት ያችን ትያለች። እንዴት እንዳየችኝ ፎቶውን እንነሳትላት ነው እንዴ ና አተ ጋይስ እንዴት ነሽ? ሰላም ነው? አንዴ ፎቶ ሉክ ፎቶን እና ካሁን በኋላ ነው የአቤል ጥፋት መታየት የጀመረው። አቤል ይህን ማይክ ነበር ያዝነው እና አይፎን ስልኩ ላይ የምትሰካዋለች እሱን ሳይሰካ እንዳለ የምቀርጻቸው ቪዲዮዎች ድምጽ እየሌላቸው መጡ። ድምጽ ሳይኖራቸው እየቀሩ ብዙ ነገር እያወራሁ ነው እኔ እየለፈለፍኩ ነው ብዙ ነገር እያልኩ ነው እየበላሁ ነው በቃ በታ እያለ ነው እና እየተቀረጽኩ እንዳለ ነው የማውቀው። አቤል ምን እያደረገ ነው? ራሱን ሲበላና ይቀርጻል። እኔ አይደል እንዴ ና ቀረጽኝ ብዬ ቀሩት። ራሱን ይቀርጻል ሲበላ። አሁን ምን ይባላል? ብቻ ምግብ እየበላን ምናምን ነገር ራሱን ይቀርጻል። መቅረጹ እኮ አሪፍ ነው። ራሱን መቅረጽ ማይኩን በስነ ስርዓት አልሰካውም። እኔ እኮ እየለፈለፍኩ ነው።
ያው ከዛ ብዙ ሰዎች እየመጡ አይደለም ሳስበው እኛ የመጣ ነው። ፕሮግራሙ እንዴት መሰላችሁ 10 ሰዓት ነው በሩ የሚከፍተው ተብሎ ከዛ በኋላ ደግሞ 12 ሰዓት ነው ፕሮግራሙ ይጀምራል የተባለው። እኛ 11 ሰዓት ምናምን ደርሰናል። 11 ሰዓት ምናምን ደርሰን ትንሽ ሰዎች ነው ያገኛል። በቃ ቁጭ ብለን በቃ መጠበቅ ጀመር። ከዛ ምን ይፈጠራል እኔ በቃ እንዴት እንደሆነ አላውቅም ሰምቶኝ ነው መሰለኝ በውስጤ ነው ያወራሁት። በጣም ርቦኛል። ከዛ በኋላ ምግብ ሲገባ እያየን ነው። ከዛ የሆነ ሰዓት ላይ ምግብ መዞር ጀመረ። ለሁሉም እያስያዙ ምናምን መጡ። አልኩ ጉማ አልኩ ጉማ ይለያል። ከዛ በዛ ሰዓት ያው ብዙ አርቲስቶች እየገቡና መጡ። ሙሉ አለም ማስታወቂያ የሚሰራ እነሱም ማግኘት አልቻለም። ምክንያቱም የሆነ ቀጥታ እንደመጡ ወደ ፕሮግራሙ ነው የሚገቡት። ስልሽ ወከባ ምናምን አይፈልጉም። ቀጥታ ወደ ፕሮግራሙ እየገቡ ያሉት እኛ በቃ ቁጭ ብለን በቃ ቦታ ጋር እንደዚህ የሚያልፉበት ጋር ብሉ ካርፔቱ ጋር እንደዚህ ምናምን ሲያልፉና እየቀረጸ ነው። በዛ ሰዓትም ሆኖ አቤል በቃ አሁንም ሳያውቁ ነው ደግሞ ተልኮ ምናምን ያኔ እኮ ባያውቀው ተልኮ ምናምን ሳይውቁ አቤል በዛ ሰዓት አሁንም እየቀረጸ ነው፣ ግን ድምጽ አይሰማም። እኔ እያወራሁ እየለፈለፍኩ። ከዛ በኋላ ደግሞ ሌላኛው ሙሉ አለም ታከለ ዘፋኙ ማለት ነው። እሱን አገኘዋለን ምናምን ነገር እሱን ለማግኘት ማለት ነው መጀመሪያ ሄድን ምናምን ነገር። አሁንም እያወራሁ ነው። አቤል አሁንም ቮይስ አልከት ወደ ሙሉ አለም ታከለ ጋር ሲሄድ ሙሉ አለም ታከለንም ሳወራ ምንም ስል አይቀርጽ ድምጽ የለም። ኧረ ጉዴ። ከዛ በኋላ እስቲ ውስጡን እንየው ምናምን ነገር አለና ወደ ውስጥ ገባ። ውስጥ ስንገባ የጉማ አዋርድ አዘጋጅ ዮናስ ብርሃነ መዋን እናገኘውና ስለማውቀው ምናምን ሰላም ተባባልን። ከዛ በኋላ ለካ መጠጥ ምናምን ነገር ምናምን ሁሉም በቃ እዛ አካባቢ ልክ ከገባችሁ በኋላ ብዙ ነገሮች ፍሪ ናቸው። በደሌ ስፔሻል ነበረ ያን ፕሮግራም ስፖንሰር ያደረገው በመጠጥ እና እንዳትጠጡ ምናምን ተብለናል። ቢራ መጠጣት አይቻልም። ከዛ በኋላ እሱን አግኝተን በቃ ወጣን። በቃ ውስጥ ብዙ ሰው ምናምን ስለሌለ ከዛ በኋላ ወጣንና ሰው መፈለግ ጀመረ። ሰውን ስንፈልግ የኦነሩ ባለቤት ወይም ሚስት ማለት አገኘናት። ሊሊ ትባላለች። እሷንም ሰላም አላት። እሷንም ሰላም እያልናት ያለ አይ እሱ የኔ ጥፋ ነው እንዳየዋት ቶሎ ሄጄ ምናምን ሰላም ልላት ስል አቤል በቃ ላይ ዞር ብሎ ሌላ ቦታ እየቀኘ እኔ እሷን እያወራኋት ነው። ከዛ አቤል መቅረጽ ጀመረ፣ ግን ድምጽ የለውም የሚለው የሚበዛው ነው። ከሁሉም ከቪዲዮ ድምጽ የሌለው ቪዲዮ ይላል። በቃ አሁንም መሽከርከር ጀመርን። የተሽከረከረ ምናምን ነገር ውስጥ እንግባ ድጋሚ ተባባል። ከዛ በኋላ ውስጥ ስንገባ ዋንጫዎቹ እንዲህ ነው ተደርድሯል። ከዛ በኋላ ፎቶ እንነሳ በሚል ሰበብ ዋንጫዎቹን ቻይ አነካናቸው ብቻ ለመውሰድ ሞክረን ነበር። ጋይስ በጣም እያቃተኝ ነው። እዚህ ጋር ያለውን ዋንጫ ለመስረቅ በጣም እየሞከርኩ ነው። ይሄ መሆን የሌለበት ነገር ነው። ያማቸዋል። ከዛ በኋላ በቃ ስንገባ ስንወጣ ሰው ስንፈልግ ምናምን ነገር ቀይ ነው ሳለ ደከም። ከዛ በኋላ ቁጭ ብለን ምናምን ነገር የሆነች አርቲስት ስሟን አላውቀውም፣ ግን ዝም ብለን እኮ እየቀረጽን ድንቅፍ አልወደቀችም ሳይሆን ድንቅፍቅፍ አላለችም። ምን ያሳለኝ በቃ ከዛ እየዞርን ምናምን ነገር ማንን እናገኛለን? ደሳለኝ ኃይሉ አርቲስት ደሳለኝ ኃይሉ እናገኛለን። እና በጣም ነው ደስ ያለኝ ታውቃለህ። ሰውዬውን ምናምን ቲቪ ላይ ነው እና የሱን ፊልሞች ደግሞ አይነት ከዛ በኋላ ፊልሞቹን ካየን ሮሞሮ በቃ ፎቶን እነሳ ምናምን ነገር አልኩት። እሱንም ቮይስ የለውም ስለው እንደዛ ከዛ በኋላ ዞር ብለን ምናምን ነገር በቃ መዞር ጀመርን። ውስጥ ገብተናል። በቃ መዞር ጀመርና ከዛ ላይ የሆነ ስዕል የሚስል ሰውዬ ምናምን አገኘ። ስዕል ምናምን ከዛ አንዷን የሳላት ምናምን አቤል ካልተሳልኩ ሞቼ እገኛለሁ ማለት አቤል እስካሁን አቤል ነው እያልኩ ያለሁት። ፈንቤል ማለት ዩቲዩበር ፈንቤል አታውቁትም? ያ ቲክቶክ ክሬቲቭ አዋርድ ተሰብራለሁ ብሎ የሆነ ጭንቅላቱ ምን አይነት ሶ በቃ እንሳል ምናምን ተባባለን። መጀመሪያ አቤል ገባ ማለት ቀረጽኩት። እሺ ይሄ ነው መሆን ያለበት ከዚህ በኋላ እናቴ ትሙት ነው ዛቀይ ይለቀቅ
እግዚአብሔርን ገደም ቀወጠው አንተ በስማ ደስ እንዳለው አቤት ከዛ ደስ ሲል ይቻላል አላውቅም። የምራቢል ለማስከሰስ ሳሉት ከዚህ በኋላ እየሰራችሁ ምን አላኩለት በጣም ደስተኛ ነው። ከዛ በኋላ እስቲ ግባ ምናምን ተባልኩ። ነገር እየተሳልኩ ምናምን ነገር ማን ይመጣላችሁ? በስንቱ ፊልም ላይ ግሮሰሪ ቤት ያለው ዝናቡ መጣላችሁና በቃ በእኔ ከተ ማለት ጀመረ ስሳል ምናምን ነገር ያሳዝናል። ሁሉም ሰው እየሳቀብኝ እንደዛ ቁጭዬ ነው። ከዛ በኋላ ከተሳልኩላችሁ በኋላ ስሙ ልጁ ቢኒያም ነው። ጸዴ ነው፣ በጣም ጸዴ። እኔ በጣም የወደድኩት ሰው እዚህ ጋር ምን ይላል መሰላችሁ? የ11ኛው ጉማ አዋርድ 2025 አፍሪካ እና ጂም እነዚህን ያዘጋጁት መሰለኝ። እዚህ ጋር ኔክስት አስባል ታጋርጉኝ ምናምን አለን። ስቶሪ አድርገን ተስለናል። በቃ አንድ ነገር አለ ጸዴ ነገር ማለት በቃ አሁንም ሰው መፈለግ ጀመረ። በቃ ሰው በመፈለግ ነው። በቃ ሰው እየፈለግን ሰው እንዴት መሰላችሁ? ማታ 12 ሰዓት ተብሎ ፕሮግራሙ ሰው እየመጣ ያለው ከአንድ ሰዓት ምናምን ነገር ፕሮግራሙ የጀመረው 1 ሰዓት ምናምን አንድ ሰዓት ምናምን ነገር ላይ ነው ሰው እየመጣ ያለው። እኛ 1 ሰዓት ላይ ደግሞ ውስጥ ገብተን ሰው እየፈለግን ነው። ሌላ ሰዎች ቁጭ ያሉት እኛ ደግሞ የምንፈልገው ውስጥ ነው። ምን አይነት መልፋት ነው? የመጀመሪያችን ስለሆነ አይፈረድብንም። የምር ስለማናውቅ የዛሬ ደግሞ ቪዲዮአችን በሚካኤል ዴቭ ስፖንሰር ተደርጓል። ሚካኤል ዴቭ ከሚሰራቸው ስራዎች ውስጥ ዋነኛውና ትልቁ ስራቸው ዲጂታል ይርቡክ ነው። ዲጂታል ይርቡክ ማለት ብዙ ጊዜ ይርቡካችሁን የምታስቀምጡት ምናምን በወረቀት ምናምን ነገር ነው። እሱን ሚካኤል ዴቭ የሚላችሁ በዲጂታል በሆነ በዌብሳይት ላይ እንድታገኙት በቃ በወረቀት ቀርቶ ያው ዲጂታል ከተባለ ያው ወረቀት ምናምን ነገር ብዙ አይሰራላችሁ። ያ አሁን ለምሳሌ ወረቀታ ላይ ምናምን ሊበላሽባችሁ ይችላል። ዌብሳይት ላይ ገብታችሁ የራሳችሁን እሱን ይሰራላችኋል። የዲጂታል ይርቡካችሁን በሚካኤል ዴቭ ብታሳምሩት በጣም ጸዴ ነው። አድራሻቸውን ምናምን ነገር ከስር ስልክ ቁጥራችሁን አስቀምጥላችኋለሁ። ኢንስታግራማቸውን ምናምን ነገር ከስር በቃ ተጠቀሟቸው። ሚካኤል ዴቮች ይመቻችሁ። ሚካኤል ዴቭ ይለያል። ከዛ አላችሁን የብራዘራችሁ እየፈለገ ምናምን ሰው ማን ያገኘናል? ቤንጂ ሰላም አለውና ምናምን ጠየቅኩት። በቃ ቪዲዮ ዩቲዩበር እና ምን ትመክረኛለህ? እስቲ ምን ስለምን ነው ብሎግ ነው የምሰራው። በቃ ኮንሲስተንሲ ከዛ ሁሌ የትላንት ቪዲዮ ዛሬ አሻሽል፣ ከትላንት ዛሬ የተሻለ ቪዲዮ ሰራ። ከዚህ በፊት ቤንጂ ማለት ታውቁታላችሁ፣ ቲክቶክ ላይ ሾርት ፊልም ሳይሆን የሚሰራው እሱን አናገኘ ነውና ልክ ጠየቁት ማለት ከዚህ በፊት ቪዲዮ ላይክ አድርገው ምናምን ብዬ ከዛ ሰርች አድርጎ ምናምን ስናየው ላይክን ፌቨራይት አድርጎታል። ቲክቶክ ላይ የሆነ ጊዜ ላይክ አድርገኝ ነበር። በጣም ደስተኛ ነበር። እግዚአብሔር የሆነ ብታየው የዮኒ ዜማን ዘፈን ትብየው ኔክሱ መቼም ከታረፈ በደንብ ነው ከት የሚደረገው። ግን እየሰራሻል። አይ ብዙ ጊዜ ፌቨሬት አድርጊልሽ። በጣም ነው ደስ ያለኝ የዛ ጊዜ እግዚአብሔር። እሺ ቤንጂ ያመሰግናል። እሺ ብቻ ግን ቤንጂ በቃ በርቺ ምናምን ነገር አለኝ ምናምን። አመሰግናለሁ ቤንጂ። ብቻ ልታየው ላታየው ይችላል።
ይቻላል ፒንጂ። ከዛ በኋላ ናፍቆትና ሊያን አገኘናቸው። የቻናል ዋን ድሮ ኢቢኤስ የሚሰሩት የነበሩት እነሱን አገኘናቸው። ከነሱ ጋር ፎቶ ተነሳን። ዩቲዩበር ነኝና ፎቶ ደብነ እንደ ያማን ሷላ ወደ ፕሮግራሙን አንግቡ መባል ጀመረ። ከዛላ ቀጥለን ወደ ፕሮግራሙን አንገባ። የያዝነው ሬጉላር እንትን ነው። ከዛ ላይ አይ ቲንክ የተቀመጥነው ግን ቪአይፒዎቹ ጋር እንዴት እንደሆነ አልገባኝም። የሬጉላር ቦታውን አላወቅነው። ቪአይፒ ቦታ ላይ የተቀመጥነው። ከዛ ቪአይፒ ቦታ ላይ የተቀመጥነው በጣም ብዙ ሰዎች እየመጣ ነው። በቃ ሽልማቱ ምናምን ፕሮግራሙ ተጀመረ። አሪፍ ፕሮግራም ነበረ። ብዙ እንትኖች መሸለም ጀመሩ። በቃ ብዙ ያየነው ነገር የለም። ግን ቀጣይ ዓመት ደግሞ ሞር በተሻለ መልኩ ጉማ አዋርድን በጸዴ ሁኔታ እንደምናስተላልፍላችሁ እርግጠኛ ነኝ። እና ይሄን ቪዲዮ ነው ሰብስክራይብ አድርጉ። ከዚህ በኋላ ጸዴ ቪዲዮ እንሰራ። በቃ ሁላችሁ ይመቻችሁ። ላይክ እያደረጋችሁ ኮሜንት ፈልጉልን ሀሳብ ስጡ። ይመቻችሁ። ባምቢ፣ ቲናስ፣ ሹላ እያለፉ ነው። እንዴት አልመጡም ያልኩት